አንዳንድ ሰዎች እንደሚሉት ከሆነ ይህ ነገር ለአሜሪካ መውደቅ አንድ ምሳሌ ነው ማለትም አንድ ማሳያ ነው እያሉ ይገኛሉ። የአውሮፓ ማዕከላዊ ባንክም ትላንት ማታ እንዳሳወቀው ከሆነ እንግዲህ በአህጉር አቀፍ ደረጃ የወርቅ የመጠባበቂያ ገንዘብነት እንግዲህ ከዶላር መብለጡ ማለትም ሁሉም ማዕከላዊ ባንኮች ማለትም የሀገራት ማዕከላዊ ባንኮች ማለት ነው የመጠባበቂያ ገንዘብ ይኖራቸዋል። ይህ ገንዘብም ደግሞ የሚሆነው አብዛኛው በዶላር ነበር። ነገር ግን የአውሮፓ ሀገራት ውስጥ የሚገኙ የማዕከላዊ ባንኮች ማለት ነው በጊዜ ሂደት ከዶላር ይልቅ የወርቅ ክምችታቸው እየጨመረ መምጣቱና በተጨማሪም ደግሞ የወርቅ ዋጋም ከጊዜ ወደ ጊዜ እየጨመረ መምጣቱን ተከትሎ እንግዲህ በአሁኑ ሰዓት አብዛኛው የአውሮፓ ሀገራት እንደ መጠባበቂያ ገንዘብ የያዙት የአሜሪካ ዶላርን ሳይሆን ወርቅን እንደሆነና በተጨማሪም ደግሞ ሀገራት ማለት ነው ከአሜሪካ ዶላር ጥገኝነት ራሳቸውን ለማራቀቅ ከሚያደርጉት እንቅስቃሴ ጋር በመያያዝ እንግዲህ የአሜሪካ ኢምፓየር ማለትም የአሜሪካ ስልጣኔ ነው የሚባለው የአሜሪካ ሀያልነት ማለት ነው የሚያበቃበት ጊዜ በጣም እየተቃረበ መሆኑን መረጃ ያሳያል እያሉ ይገኛሉ። ስለዚህ ጉዳይ ያላችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ፎሎ ማድረግም እንዳይረሳ።